ቤቴ በሳት መያያዙን በኩለ ሌሊት ስነቃ በሽታው ምክንያት አወቅኩኝ። እየጮኩኝም ካልጋዬ ላይ ዘልዬ ተነሳው። ሙሉ ለሙሉ የክፍሌ ግድግዳ በሳት ተያይዟል። በጭሱ ምክንያትም ማሳል ጀመርኩኝ። የምኖረው 6ኛ ፎቅ ላይ ነው። ሙሉ ለሙሉ ከመቃጠሉ በፊት ማምለጥ እንዳለብኝ ተረዳው። ወደ ደረጃውም ለመውጣት የበሬን እጀታ ያዝኩት። ነገር ግን የበሬ እጀታ በሳት ምክንያት ግሎ ስለነበረ እጄን በክፉኛ አቃጠለኝ። እንደዛም ቢሆን ቁስልም ቢሆን በድጋሜ በሩን ከፈት። በሩን ስከፍተው ግን የታመቀ ጭስ ሙሉ ለሙሉ መጥቶ አፈነኝ። ማሳልም ጀመርኩኝ። ወደ ውጭ ስወጣም የቤቴን የሳት አደጋ አላርም ተመለከትኩኝ። በጣም ተናደድኩ። ምክንያቱም አከራይን ከወራቶች በፊት አስተካክልልኝ ብየው ነበረ። ነገር ግን እሱን ስለማሰብ ጊዜ አልነበር። ወደ ደረጃውም ስመለከት ሙሉ ለሙሉ እሳቱ ወደ እኔ ክፍል እየመጣ ነበረ። ያለኝ አማራጭ ወደ ውስጥ ገብቶ በመስኮቴ በኩል ጭንቅላቴን አውጥቼ መመልከት ነበር። ያለው 6ኛ ፎቅ ላይ ነው። ጉልበቶቼ መንቀጥቀጥ ጀመሩ። ከስር የእሳት አደጋ ተከላካዮች መረብ ይዘው ዝለይ ይሉኛል። እኔም ያለኝ አማራጭ መዝለል ነው። አይኔን ጨፍኜ ወደ ታች ለመዝለል ስል ጀርባዬን እሳቱ ማቃጠል ጀመረ። ምርጫ ስለሌለኝ አይኔን ጨፍኜ ዘለል። ከዘለልኩ በኋላም ያረፍኩት መረቡ ላይ ነው። ነገር ግን ሰውነቴ ተዳክሞ ነበረ። አንድ የእሳት አደጋ ሰራተኛም ይህንን ህንፃ ያውቆ ነው ያቃጠለው፣ ከውስጥ ነው እሳቱ የነሳው ሲል ሰማሁት። እኔም ማን ለምንድን ነው ያቃጠሉት እያልኩ ሙሉ ለሙሉ ስመለከት ሁሉም ቢጃማቸውን ለብሰው እያለቀሱ አየሁኝ። አንድ እናት 2 ልጆቿን ይዛ ታለቅሳለች። ሌላም ትልቅ ሰውዬ። የእሳት አደጋ ተከላካዮቹም አንድ ሰውዬ እጁን በካቴን አስረው ከህንፃ ውስጥ መውጣት ጀመሩ። ይሄ ነው እሳቱን ያስነሳው፣ ከውስጥ ነው እሳቱ የተነሳው አለ አንዱ የእሳት አደጋ ተከላካይ። እኔም ማን ነው ብዬ ስመለከት የቤት አከራይ ነው። እኔም የእሳት አደጋ ማንቂያውን አላርም እንድታስተካክልልኝ ብዙ ጊዜ ነግሬ ነበር፣ ለምን እንደዚህ ታደርጋለህ ብዬ ስናገረው ሼም ይዞት መሬት ማየቱን ቀጠለ። የእሳት አደጋ ተከላካዩም አንድ ሸለምጥማት ግድግዳ ውስጥ ገብታበት እሷን ለማስፈራራት በላይተር ለኩሶ ነው ይሄን ሁላ እሳት ያስነሳው አለኝ። እኔም ገርሞኝ ዞር ስል አንድ ሸለምጥማት ደህና ሆና ከግድግዳ ውስጥ ወጣ አየዋት።